ባይ ዘ ዌይ ማለት ነው የአብዛኛው ሰው ውድቀት ምን እንደሆነ ታውቃላችሁ? ሰው አስደሳች መሆን ኖ ማለት እየፈለግ እሺ የምትል ሰው ከሆንክ በምንም ተአምር አይሳካልህም። ቲክቶክ ላይ መጣችሁ ቪዲዮ መልቀቅ ስትጀምሩ ሰው አስደሳች ከሆናችሁ በምንም ተአምር አዲስ ነገር መፍጠር አትችሉም። ሰው ያደረገውን ነገር ነው የምትከተሉ። ስለዚህ ጋይስ ይወቁት፣ ሁሉም ሰው ማስደሰት አትችሉም። ልንገራችሁ፣ በቃ ሁሉም ሰው ማስደሰት ማለት ራስህን ማስከፋት እንደሆነ ማወቅ አለባችሁ በየቀኑ። ገባችሁ አይደለ? የእናንተ መጥፎ ነገር የሚፈልግ አለ፣ የእናንተ ጥሩ ነገር የሚፈልግ አለ። የእናንተ መጥፎ ነገር የሚፈልግ ሰው ሁሌም መጥፎነታችሁ ለይቶ ነው የሚያየው። ገባችሁ? ምክንያቱም አይፈልግማ ጥሩነታችሁ ለማየት። ስለዚህ ምንም ያህል የዋህ ብትሆኑ፣ ምንም ያህል መስጠት ብትሞክሩ፣ ምንም ያህል እሺ ብትሉ፣ መጨረሻ ላይ ዞሮ ያ ሰው የሚመለከተው ያቺ ጥቂት ሳይታወቃችሁ ያጠፋችኋት ጥፋት ልትሆን ትችላለች። ያቺ ጥፋት እኮ ጥፋት ላትሆን ትችላለች ባይ ዘ ወይ፣ እሱ ሰው ግን ጥፋት ነው ብሎ ያስባል። ስለዚህ ያ ሰው ለማስደሰት ራሳችሁ የምታጡ ከሆነ እንዴት ብላችሁ ነው ትልቅ ደረጃ የምትደርሱት? እንዴት ብላችሁ ነው የራሳችሁ ቢዝነስ ከፍተኛ ደረጃ ላይ የምታደርሱት? እንዴ ስሙ፣ ሰው ማስደሰት አቁሙ፣ ይበቃል። ራሳችሁን አስደስቱ መጀመሪያ።